الحمد لله وحده والصلاة والسلام على من لا نبي بعده أما بعد وقوله سبحانه ንግግሩን ይመስል ጥራት የተገባው የሆነውን ሱብሓነሁ ወተዓላ ንግግር ይመስል ወተወከል ተመካ አለል ሐይ በሆነው ተመካ አለዚ ያነው ሐይ የሆነው ላ የሙቱ በማይሞተው ሐይ በሆነው ጌታ ተወከል ስትወከል ወቀውሊሂ ንግግሩን ይመስል ሁወል አወሉስ የመጀመሪያው ነው ወልአኺሩ እንዲሁም የመጨረሻው ነው ወዛሂሩ ግልጽም ነው የበላይ ነው ወልባጢኑ እንዲሁ ድብቅንም ስውርንም የሚያውቅ ከሱ ውጭ ማንም የሌለ የሆነው በሆነው ጌታ ስትመካ ተመካ ወሁወ ሷላህ ቢኩል ሸይን በሁሉም ነገር ላይ ዓሊም አዋቂ ነው ማለት ነው። ወቀውሊሂ ንግግሩን ይመስል ሁወል ዓሊሙ እሱ አዋቂ ነው አልሐኪሙ ጥበበኛም ነው እውቀቱ ከጥበብ ጋራ ነው ማለት ነው። አልዓሊሙ አልኸቢሩ እንዲሁም አዋቂ ነው ሲያውቅ ደግሞ ውስጥ አዋቂ ነው። አልኸቢሩ እውቀቱ ውስጥ አዋቂ ነው ማለት ነው። ያዕለሙ ያውቃል ማ የልጁ የሚገባውን ፊል አርዲ ወደ መሬት ወማ የኽርጁ ከሷም ከመሬት የሚወጣውን ያውቃል ሚንሃ ከመሬት ማን ነው ከሷ ወማ የንዚሉ እንዲሁም የሚወርደውን ያውቃል ሚነ ሰማይ ከሰማይ የሚወርደውን ያውቃል ወማ ያዕሩጁ ወደ ሰማይም የሚወጣውን ያውቃል ፊሃ ማለት ነው በሰማይ ላይ ወዕንደሁ እሱ ዘንድ ነው መፋቲሁ መክፈቻዎች አልገይቢ የገይብ መክፈቻዎች እሱ ዘንድ ናቸው ላ ያዕለሙሃ የሚያውቃት የለም ኢላሁ አላሁ ስብሓነሁ ወተዓላ ቢሆን እንጂ የሩቅን ሚስጥር የሚያውቅ የለም ማለት ነው። ወማ ያዕለሙ ወያዕለሙ ያውቃል ማፊል በሪ በደረቃማ ቦታው ላይ ያለን ያውቃል ወልባህሪ እንዲሁም በባህሮች ላይ ያለውን ያውቃል ወማ ተስቁጡ የምትወርቀውንም ያውቃል ሚወረቀቲን ከቀጣል ማለት ነው ያውቃል የምትወርቀውን ኢላ ያዕለሙሃ እሱ የሚያውቃት ቢሆን እንጂ የምትወርቅ የለችም ማለት ነው። ወላ ሐበቲን እንዲሁም ፍሬ የለችም ፊ ዙሉማቲ በጨለማዎች ውስጥ አልአርዲ በመሬት ጨለማዎች ውስጥ ያለችን ፍሬ ያውቃል ማለት ነው። ወላ ረጥቢን እንዲሁም እርጥብ የሆነችዋን ወላ ያቢሲን እንዲሁም ደረቅ የሆነችዋን ያውቃል ኢላ ፊ ኪታቢን ሙቢን ግልጽ በሆነው ኪታብ የተቀመጠ ቢሆን እንጂ ማለት ነው። ወማ ተሕሚሉ እንዲሁም የምትሸከመውን ያውቃል ሚን ኡንሳ ከሴት ማለት ነው የምታረግዘውን ያውቃል ወላ ተድዑ አትወልድምም ኢላ ቢዕልሚሂ በእውቀቱ ቢሆን እንጂ ያረገዘችውን ያውቃል እንዲሁ ስትወልድም ያውቃል ሁሉንም ነገር ማለት ነው። ወቀውሊሂ ንግግሩ ሊተዕለሙ ልታውቁ ነው አነላሃ አላሁ ስብሓነሁ ወተዓላ አላ ኩሊ ሸይን ቀዲሩን በሁሉም ነገር ላይ ቻይ መሆኑን ልታውቁ ነው። ወአነላሃ አላሁ ስብሓነሁ ወተዓላ ቀድ አሐጠ አካበበ ቢኩል ሸይን በሁሉም ነገር ላይ ዒልማ እውቀትን አካበበ። ወቀውሊሂ ንግግሩ ይመስል ኢነላሃ አላሁ ስብሓነሁ ወተዓላ ሁወ ረዛቁ እሱ ሲሳይ ሰጭ ነው አብዝቶ ይሰጣል ዙ አልቁወቲ አልመቲን የቅዋ ብርቱ ቅዋ ባለቤት ነው። ወቀውሊሂ ንግግሩን ይመስል ለይሰ ከሚስሊሂ እሱን የሚመስል የለም ሸይኡን ምንም አንዳችም ነገር የለም ማለት ነው። አላህን የሚመሳሰል የለም። ወሁወ እሱ አላህ ሰሚዑ አልበሲሩ ሰሚና ተመልካች ነው። ኢነላሃ አላህ ኒዕማ የዒዙኩም ቢሂ በዚህም አላህ ስብሓነሁ ወተዓላ ሲመክራችሁ ይመክራችኋል። ኢነላሃ አላህ ስብሓነሁ ወተዓላ ካነ ነው ሰሚዐን በሲራ ሰሚና ተመልካች ነው። የኔን መስማት ይመስላል የኔን ማየት ይመስላል ማለት የለብህም ማለት ነው። አላህ ይሰማል ያያል እያለ ነው። ሰውም ይሰማል ያያል። መስማታችን ግን ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ነው። እንደኛ አይደለም ማለት ነው። መስማቱና ማየቱ ግን ያያል ይሰማል የሚለው አመሳስሎናል ማለት ነው። ሰውም ያያል ይሰማል አላህም ይሰማል ያያል ማለት ነው። ግን አይመሳሰልም ከፍጡራኖች ጋር ማለት ነው። ወቀውሊሂ ንግግሩን ይመስል ወለውላ
ኢዝ ደኸልተ በገባህ ጊዜ ጀነተከ አትክልቶችህ ላይ በገባህ ጊዜ ቁልተ ባልክ ማሻ አላሁ አላህ የሻው ሆነ ላቁወተ ጉልበት የለም ኢላ ቢላህ በአላህ ቢሆን እንጂ ወለው ሻ አላሁ አላህ ቢሻ ኑሮ መቅተተለ አልተጋደለም ነበር አለዚነ እነኛ ሚን ባዕድህም ከነሱ በኋላ ሚን ባዕድ ማ ጃአትሁም ከመጣቻቸው በኋላ አልበይናቱ ግልጽ የሆኑ ከመጣቻቸው በኋላ ወላኪን ነገር ግን እክተለፉ ተለያዩ ፈሚንሁም ከነሱ ውስጥ መን አመነ ያመን አለ ወሚንሁም ከነሱም ውስጥ መን ከፈር የካደም አለ ወለው ሻ አላሁ አላህ ቢሻ ኑሮ መቅተተሉ ባልተጋደሉ ነበረ ወላኪን አላህ ነገር ግን የፈዓሉ ያደርጋል ማ ዩሪድ የሚፈልገውን ነገር ያደርጋል አላህ ሱብሓነሁ ወተዓላ ማለት ነው ይሰራል አላህ ሱብሓነሁ ወተዓላ የሕኩሙ ይፈርዳል ማ ዩሪድ የሚፈልገውን ይፈርዳል ፈመን ዩሪድ አላሁ አላህ ከፈለገ አየህዲየሁ ሊመራው የፈለገውን የሽራህ ያሰፋለታል ሶድረሁ ልቡን ያሰፋለታል ማለት ነው አላህ ሊመራው የፈለገውን አካል ልቡን ያሰፋለታል ሊልኢስላሚ ወደ ኢስላም ልቡን ያሰፋለታል ኢስላምን ይወዳል ይቀበላል ማለት ነው ወመን ዩሪድ የሚፈልገውን የሆነውን ደግሞ አዩዲለሁ ሊያጠማ የፈለገውን የሆነውን አካል ደግሞ የጅዓል ያደርጋል ሶድረሁ ልቡን ደይቀን ጠባብና ቸጋራ ያደርገዋል ማለት ነው ሐረጀን ቸጋራ ያደርገዋል ከአነማ ልክ ነው የሰዓዱ የሚወጣ ያደርገዋል ፊሰማ ከሰማይ ወደ ሰማይ ለመውጣት እንደሚታገል ቸጋራና ልበ ጠባብ ያደርገዋል ማለት ነው ወቀውሊሂ ንግሩ ይመስል ወአሕሲኑ አሕሲኑ አስተካክሉ ኢነላህ ሱብሓነሁ ወተዓላ ዩሒቡ አልሙሕሲኒን አሳማሪዎችን አስተካካዮችን ይወዳል ወአቅሲጡ ፍትሃዊ ሁኑ ኢነላህ ሱብሓነሁ ወተዓላ ዩሒቡ አልሙቅሲጢን ፍትሃዊዎችን ይወዳል አላህ ይወዳል ማለት ነው የመውደድ ባህሪ ያለው ፈመስተቃሙ ቀጥ ባሉ ለኩም ለእናንተ ቀጥ ካሉላችሁ ፈስተቂሙ እናንተም ቀጥ በሉ ለሁም ለነሱ ቀጥ በሉላቸው ቀጥ ካሉ እናንተም ቀጥ በሉ ኢነላህ አላህ ዩሒቡ አልሙተቂን የሚፈሩትን ይወዳል ማለት ነው አላህ የመውደድ ባህሪ ያለው ማለት ነው ኢነላህ አላህ ሱብሓነሁ ወተዓላ ዩሒቡ ይወዳል አተዋቢን የሚመለሱትን ተውበት የሚያደርጉትን ይወዳል ማለት ነው ወዩሒቡ ይወዳል አልሙተጠሂሪን የሚጽዳዱትንም ይወዳል ማለት ነው አላህ ሱብሓነሁ ወተዓላ ፈሰውፈ የእቲ አላሁ ይመጣቸዋል አላህ ሱብሓነሁ ወተዓላ ቢቀውሚን በህዝብ ይመጣል ዩሒቡሁም በሚወዳቸው ህዝቦች ይመጣል ወዩሒቡነሁ የሚወዳቸውና የሚወዱት በሆኑ ህዝቦች ይመጣል ማለት ነው አላህ ሱብሓነሁ ወተዓላ ይወዳል ሰዎችም ይወዳሉ የሰውና አላህ መውደድ አንድ ሊሆን አይችልም ማለት ነው ኢነላህ ሱብሓነሁ ወተዓላ ዩሒቡ አለዚነ እነኛን ይወዳል ዩቃቲሉነ የሚጋደሉትን ይወዳል ፊ ሰቢሊሂ በሱ መንገድ ላይ የሚጋደሉትን ይወዳል ሶፈን በሰፍ ማለት ነው ከአነሁም እነሱ ቡንያኑን ግንብ ይመስላሉ መርሱሱን የተደረደሩ ግንብ መስለው የሚዋጉትን ይወዳል አላህ ሱብሓነሁ ወተዓላ በሱ መንገድ ላይ ማለት ነው ቁል ብለህ በላቸው ኢንኩንቱም ከሆናችሁ ትሒቡነ የምትወዱ ከሆናችሁ አላህን የምትወዱ ከሆናችሁ ፈተቢዑኒ ተከተሉኝ ዩሕቢብኩም ይወዳችኋል አላህ ይወዳችኋል እውነተኞች አላህን የምትወዱ ከሆናችሁ እኔን ተከተሉኝ አላህ ይወዳችኋል ወየግፊር ይምራል ለኩም ለእናንተ ዙኑበኩም እንዲህ ካደረጋችሁ እውነተኛ አላህን ወዳጆች ከሆናችሁ እኔን ተከተሉኝ ነቢዩ ዓለይሂ ሰላቱ ወሰላም መልእክተኛውን መከተል አላህን ውዴታ ያስገኛል ማለት ነው